አንጋፋውና ተወዳጁ ፓስተር ከዚህ ዓለም ድካም ማረፉ ተሰምቷል። እጅግ ልብ ይሰብራል። ተወዳጁ ፓስተር በድንገተኛ የሞተር ሳይክል አደጋ ሕይወቱን ማጣቱ ነው የተሰማው። ለረጅም ዘመናት ወንጌልን ለትውልዱ በማዳረስና በጌታ ቤት በታማኝነት በማገልገል የሚታወቀው ይህ ፓስተር በሚያሳዝን መልኩ ሕይወቱ አልፏል። ይህ ሕይወቱ ያለፈው አንጋፋ ፓስተር ማን ይሆን? መረጃውን በስፋት የምትሰሙት ይሆናል። ፓስተር ዳዊት ሞላለኝ እጅግ ያልተጠበቀ ተግባር መፈጸሙ ታውቋል። ፓስተር ዳዊት ሞላለኝ ብቻ ሳይሆን በጉዳዩ ላይ ታዋቂው ዘማሪና ሐዋርያው ዮሐንስ ግርማም መሳተፉ ተሰምቷል። እነኚህ ሁለቱ አንጋፋ የወንጌል አገልጋዮች ፈጽመዋል የተባለው ይህ አሳፋሪ ተግባር ምን ይሆን? ጉዳዩን በዝርዝር የምናስደምጣችሁ ይሆናል። በሌላኛው መረጃችን በእጅጉ ተወዳጅ የሆነውና አንጋፋው ነቢይ በፖሊስ ቁጥጥር ስር መዋሉ ታውቋል። ይህ አንጋፋ ነቢይ በፈጸመው ህገወጥ ተግባር በህግ ቁጥጥር ስር ውሎ ምርመራ እየተደረገበት እንዳለም ተሰምቷል። ታዲያ ይህ በህግ ቁጥጥር ስር የዋለው አንጋፋው ነቢይ ማን ይሆን? መረጃውን በዝርዝር እናስደምጣችኋለን። ሰላም ውድ የቻናላችን ቤተሰቦች፣ ሰላምታችን በያላችሁበት ክፍለ ዓለም ሁሉ ይድረሳችሁ። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እንድታደርጉና አዳዲስና ወቅታዊ የሆኑ መረጃዎቻችን እንዲደርሳችሁ የደወል ምልክቷን በመጫን ዘላቂ ቤተሰብነትን ከኛ ጋር ይመስርቱ እያለን ወደ ዛሬው መረጃዎቻችን እናመራለን። አብራችሁን ቆዩ። አንጋፋው ፓስተር ማቴዎስ እንግዳው አርፏል። በወላይታ ሶዶ ከተማ የጎላ አጥቢያ ቃለ ሕይወት ቤተክርስቲያን ፓስተር ማቴዎስ ግንዳው በትላንትና ዕለት 11:30 ላይ ከቤተክርስቲያን አምልኮ መልስ በድንገተኛ ሞተር ሳይክል አደጋ ከዚህ ዓለም ድካም አርፎ ወዳገለገለበትና ወደሚወደው ጌታ ተጠርቷል። ለመላ ቤተሰቦቹና ወዳጅ ዘመዶቹ እንዲሁም ለቤተክርስቲያኒቱ በሚዲያችን ስም ታላቅ መጽናናትን እንመኛለን። የጋና ፖሊስ አንጋፋውን ነቢይ በቁጥጥር ስር ማዋሉ ተሰምቷል። የጋና ፖሊስ ኢቦ ነው በሚል ቅጽል ስሙ የሚታወቀውንና ራሱን ነቢይ አድርጎ የሚጠራውን ኢቫንስ ኢሹንን ያለ መጨረሻ ነው ያለውን ትንቢት ተከትሎ በህዝብ ላይ መደናገጥ በመፍጠሩ በቁጥጥር ስር አውሏል። ኢሹን እንደ አውሮፓውያኑ አቆጣጠር በ2025 የገና ዕለት ዓለም በከባድ የጎርፍ መጥለቅለቅ እንደምትጠፋ መለኮታዊ ራዕይ ደርሶኛል በማለቱ ዓለም አቀፍ ትኩረትን ሲቦ ነበር። እንደ ፖሊስ ገለጻ ግለሰቡ የተያዘው በዋና ኢንስፔክተሩ ልዩ የሳይበር ምርመራ ቡድን ሲሆን ይህም የታህሳስ 31 ሃይማኖታዊ አገልግሎቶችን አስመልክቶ ከሳይበር ጋር የተያያዙ ህገወጥ እንቅስቃሴዎችን ለመቆጣጠር በሚደረገው ጥረት አካል ነው። ነቢዩ ባለፈው ወር 8 መርከቦችን በመስራትና በተነገረው ዓለም አቀፍ የጎርፍ አደጋ ውስጥ ሊተርፉ የሚችሉት በእነዚህ መርከቦች ውስጥ ያሉት ብቻ እንደሆኑ በመግለጹ ከፍተኛ ስጋት ፈጥሮ ነበር። ይህም በበይነ መረብ ላይ ፍርሃትን፣ የማወቅ ጉጉትንና ጠንካራ ምላሾችን ቀስቅሷል። በሌላኛው መረጃችን ታዋቂው አትሌት ፈይሳ ለሊሳ የሞዴል ቀነኒ አዱኛን ህልፈት ተከትሎ በእጮኛዋ ድምፃዊ አንዱዓለም ጎሳ ላይ እየቀረበ ያለውን ክስና ሂደቱን በተመለከተ ጠንካራ ትችትና ማስጠንቀቂያ አዘል መልእክት አስተላለፈ። አትሌቱ በማህበራዊ ትስስር ገጹ ላይ ባሰፈረው ጽሑፍ የአንዱዓለም እጮኛ የነበረችው የሞዴል ቀነኒ ቤተሰቦችን የወከለው ሊበን አዱኛ ባሰራጨው ቪዲዮ ለአባ ገዳዎች ጉዳዩን ሲያስረዳ የተጠቀመበትን ቋንቋና መንገድ አጥብቆ ተችቷል። ፈይሳ ለሊሳ በመልእክቱ አንዱዓለም በአፋን ኦሮሞ እውነቱን ተናግሮ የራሱንና የእጮኛውን እውነት ነግሮናል። አንተ ወንድምየው ግን አባ ገዳዎች ፊት ቀርበ እነርሱን ለማደናገር በሚመስል መልኩ የወፍ ቋንቋ መናገር ተገቢ አይደለም ስለም ኮንኗል። አትሌቱ የወፍ ቋንቋ ያለው አማርኛን ወይም የባዕድ ቋንቋ ነው። አትሌቱ አክሎም ጉዳዩ ወደ ሽምግልናና አባ ገዳዎች ከሄደ የኦሮሞን ባህል በጠበቀ መልኩ በኩሽ ቋንቋ መነጋገር ሲገባ ሆን ብሎ በሌላ ቋንቋ መናገር እውነትን ለመደበቅ እንደተደረገ ሴራ ቆጥሮታል። በጉዳዩ ላይ ቀጥተኛ ምክሩን የለገሰው አትሌት ፈይሳ በኦሮሞ ባህል ደም የሚመልስልን ወይም የሚከፍልልን ያጣን ህዝቦች አይደለንም በማለት አንዱዓለም እጮኛውን ገድሎ ከሆነ በኦሮሞ ጉማ ወይም የደም ካሳ ስርዓት መሰረት እንዲዳኝ፣ ነገር ግን ካልገደለ በግድ ራሱን ወንጀለኛ አድርጎ እጁን እንዳይሰጥ መክሯል። አንዱዓለም እውነትን ተናገር፣ ገድለ ከሆነ በባህሉ መሰረት ጉማ ክፈል፣ ካልገደልክና እጅ ንጹህ ከሆነ ግን እንቢበል፣ በግድ ወደ ጉማ ስርዓት ራስን አታስገባ ስለ አትሌቱ ለአንዱዓለም መልእክቱን አስተላልፏል። ክስ የሚያቀርቡ አካላትንም ቢሆን አንዱዓለም ስለመግደሉ በእርግጠኝነት የምታውቁትና የያዛችሁት ማስረጃ ካለ አምጡ፣ ማስረጃ ከሌላችሁ ግን በማናውቀው ቋንቋ አትለፍልፉ፣ ጎጃም ሄዳችሁ ማውራት ትችላላችሁ ስለ በቁጣ ገልጿል። በመጨረሻም አትሌቱ የህብረተሰቡን አቋም በተመለከተ ሲናገር አንዱዓለም በህይወት ባይኖር ኖሮ ስለሟች እጮኛው ቀነኒ ያልሆነውን ሁሉ ተቀበጣጥሩ ነበር። እናንተ እንደ ነፋስ ናችሁ፣ ነፋስ ወደ ፈለገው እንደሚነፍስ ሁሉ እናንተም አቋማችሁ አይታወቅም ስለ ትችቱን ሰንዝሯል።
እሺ እንደተመለከታችሁት ነው ቪዲዮ ግራንድ ኦፕኒንግ ነው። እንግዲህ አሁን እንደተለመደው ሆቴል የሚገነቡ ሰዎች የሆነ ተቋም የሚያስመርቁ ሰዎች ሪቫን አድርገው በትልቅዬ መቀስ ቆርጠው እንደሚገቡት እነዚህ ሰዎች ደግሞ ቸርች በሪቫን ቆርጠው እየገቡ ነው። እንደምታያቸው ነው። ሊያሳዩን የሚፈልጉት ነገር መስቀል ላይ የተሰራውን የወንጌል እውነት ሳይሆን እነሱ የደረሱበትን በወንጌል ንግድ እነሱ የደረሱበትን የኢኮኖሚ መጠንና የከፍታ መጠን ነው የሚያሳዩ። በክርስቶስ አይደለም፣ በእግዚአብሔር ቃል እውነት አይደለም። ምክንያቱም መጽሐፍ ቅዱስ ያለኝ ይበቃኛል ማለትን አውቃለሁ ይላል ሐዋርያው ጳውሎስ። ከሐዋርያው ጳውሎስ የተለየን ወንጌል ከሆነ እየኖርክ ያለው ይበቃኛል የማይል ወንጌል ከሆነ እየኖርክ ያለው እንግዲህ ልዩ ወንጌል ስለሆነ በግልጽ መንቀሳቀስ አለብህ። እነዚህ ሁሉ ሰዎች ከዚህ በፊት በነበራቸው ህይወት ቸርች መምራት ወይም ደግሞ አዳራሽ አቋቁሞ ቸርች ብለው የግላቸውን ኢንዱስትሪ ጭስ አልባ ኢንዱስትሪ ማቋቋም በጣም ትርፋማ እንደሆነ የሚያውቁ ሰዎች ናቸው። ዮሐንስ ግርማ ራሱን ሐዋርያ እያለ የሚጠራው ግለሰብ ዘጻት የሚባል ተቋም መሪ ነው። ፓስተር ዳዊት ሞላልኝ ኤፍቢአይ የሚባል ተቋም መሪ ነው። በስሩ ብዙ ሰዎች ያንቀሳቅሳል። አውሮፓም አሜሪካም በዚሁ በወንጌል ንግድ ሰበብ ይንቀሳቀሳሉ። የተከሉት ስም አላቸው፣ ህይወት የለም እንዲል ቃሉ ማለት ነው። ስም አላቸው ግን ህያውነት የሌለው ስም ስለሆነ የትኛውም አትራፊ ቢዝነስ የሚጀምሩ ሰዎችን አፕሪሺየት የማድረግ አገልግሎት ነው እንግዲህ እየሰጡ ያሉት እንደምትመለከቷቸው ማለት ነው። የእግዚአብሔር ቤት መቀለጃ አይደለም። የአዲስ ኪዳን ቤተክርስቲያን የአዲስ ኪዳን መንገድ በክርስቶስ ኢየሱስ ደም የተመረቀ ነው። በእናንተ መቀስ የሚመረቅ ቤተክርስቲያን የለም። ቤተክርስቲያን በክርስቶስ ኢየሱስ ወንጌል አምነው የተጠሩ ሰዎች ስብስብ ነው። በደም ዋጋ የተገዙ የማይቀለድባቸው ማትረፊያ ያልሆኑ የማንንም ኪስ ማደለቢያ ያልሆኑ ተጠሪነታቸው ለእግዚአብሔር ብቻ የሆኑ ሰዎች ስብስብ ነው ቤተክርስቲያን እንጂ የእናንተ ኪስ ማደለቢያ፣ የእናንተ ዝና ማካበቻ፣ የእናንተ ሀብት ማሰባሰቢያ አይደለም ቤተክርስቲያን። ትናንትና አደረጉ በሚባል ገድል ብቻ የዛሬ ነውራቸውንና ውድቀታቸውን ደብቀው የሚኖሩ በትናንት ስማቸው ዛሬ ከቦታ ቦታ የተዘዋወሩ ትናንት የሚኖሩበትን ዝቅ ያለውን ማህበረሰብና ዝቅ ያለውን ህይወት በመርሳት አሁን ላይ ለህዝብና ለእግዚአብሔር መንግስት ምንም ደንታ የሌላቸው የትኛውም አዲስ ሱቅ መጋዘን ከፋች በመጣ ቁጥር እየሄዱ ሪቫን ለመቁረጥ እፍረት የሌላቸው በተጠሩበት የሚያጨበጭቡ እግዚአብሔር ያላላቸውን የሚናገሩ ዘመን የተቀሙ በሰው ዘመን ላይ ቁማር የሚጫወቱ አይነት ስብስቦች ናቸው የተመለከታችኋቸው። ሪቫን ቆረጡ፣ ቸርች የሚሉት መጋዘን ውስጥ ገቡ። ከዛ የሚያደርጋቸውን ያሳጣቸዋል፣ ይጨባበጣሉ፣ ኦቨርሪያክት ያደርጋሉ። ከዛ ዘላዩን ቀጠሉ። አንዳንድ ሰዎች ለጌታን የተዘለለው ምናምን ይላሉ። እሱን ትቼዋለሁ ለእናንተ። ግን እግዚአብሔር የሌለበት የውሸት ኑሮ፣ ራስን የማበልጸግ ራስን የማካበት የራስን ነገር የመገንባት የውሸት ኑሮ፣ ተመሳስሎ የመኖር ኑሮ፣ ተጋብቶ የመኖር ኑሮ፣ ሐሰትን ከእውነት ጋር ጽድቅን ከኃጢአት ጋር ለማስታረቅ የሚፍጨረጨር የውሸት ኑሮ እንደሚኖሩ እንድታቁ ብዬ ነው እነዚህን ሰዎች ይህን ቪዲዮ የሰራሁት። እና ቤተክርስቲያን ክርስቶስ ኢየሱስ ደም እንጂ በእናንተ መቀስ የምትመረቅ ቲያትር ቤት አይደለችም። ወይም እዚህ ቲክቶክ ላይ እንዳሉ ልጆች ሽቶ ቤት አይደለችም ሰው ሰብስበ የምታስመርቀው። አንዳንዶችም ይላሉ ምስረታ ኮንፈረንስ ምን ይላሉ። ቤተክርስቲያን በኮንፈረንስ አይደለም የምትመሰረተው፣ በአባቶች የወንጌል አገልግሎት ነው። ሐዋርያው ጳውሎስ በምዕራፍ 16 የሐዋርያት ሥራ ላይ ጥቂት ሰዎችን ሰብኮ በዛም ቤተክርስቲያን እንደተከለው ልክ እንደዛ በወንጌል የተወለዱ ሰዎች የሚተከልበት ነው እንጂ የምስረታ ኮንፈረንስ በማለት ቀድሞ የነበሩ ቸርቾችና አጥቢያ ምእመንን በመዝረፍ የሚጀመር አገልግሎት አይደለም። ለማንኛውም እግዚአብሔር ስም ካላቸው ህይወቱ ግን ከሌላቸው ለራሳቸው የሚከብዳቸውን ስም ከለጠፉ ኑሮ ግን ከከበዳቸው ሰዎች እንድትርቁና እንድትጠበቁ እግዚአብሔር ጸጋው ይርዳችሁ፣ አይናችሁን ያብራላችሁ። ላለው ሰላም